$928 ወደ አካውንታችን ገብቷል በቃላችን መሰረት ማለት ነው። ብዙዎቻችሁ የጀመራችሁ ነበራችሁ አሁን ስክሪን ላይ የምትመለከቱት ቪዲዮ ነበርና ብዙዎቻችሁ እንደሰራችሁ ተስፋ አደርጋለሁ። ዛሬ ስለዚህ እንዴት እንዳገኙት ማስረዳችኋለሁ። በተጨማሪም ደግሞ አግዛችኋለሁ ስላልኳችሁ ልጆች ዛሬ ምን ማድረግ እንዳለብን ላሰራችሁ ልጆች ለተመረጣችሁት ማለት ምን ማድረግ ቀጣይ እንዳለብን ነግራችኋለሁ። እንዲሁም ደግሞ ዛሬ ኦንላይን ስራ መስራት እንጀምር ብትሉ እንዴት አድርጋችሁ መጀመር እንደምትችሉና ይሄንም ገንዘብ እንዴት አድርጋችሁ እንዳገኙት ነግራችኋለሁ። ምክንያቱም ሶስት አይነት ወሳኝ መንገዶች አሉ። እነዚህ መንገዶች ካልተጠቀማችሁ ዞራችሁ መጨረሻ ላይ መውደቅ ነው ተስፋችሁ ማለት ነው። ምክንያቱም ለመሰራችሁ እኔም በጣም ብዙ ጊዜ ያስቸገረኝና መወሰን ያቃተኝ ጉዳይ ስለነበር ነው። ይሄንን ነገር ቀድሞ ሰው ቢነግረኝ ድሮ እንደዚህ ራሱ አልጎዳም ነበር። ከዚህ የተሻለ ትልቅ ደረጃ ምደርስ ይመስለኝ ነበርና ዛሬ ለእናንተ ገና ለምትጀምሩ ሰዎች ምን ማድረግ እንዳለባችሁ በደንብ አስረዳችኋለሁ። እርግጠኛ ነኝ እስካሁን ሰብስክራይብ ያደረጋችሁ ዛሬ ሰብስክራይብ እንደምታደርጉ። በቀጥታ ወደ ሀሳባችን እናልፋለን። ኢትዮጵያ ላይ በአሁኑ ሰዓት ገንዘብ መስራት ትንሽ ከበድ ይችላል፣ በተለይ ደግሞ በኖርማል ስራ ላይ ማለት ነው። አሁን የሚመከር በአብዛኛው ደረጃ ወደ ኦንላይን ስራ ብናደላም ይወሰናል ማለት ነው። ምክንያቱም ለመሰላችሁ አንደኛ ኢንፍሌሽን አለ። ኢንፍሌሽን ላይ በአብዛኛው ያጋጥም መሰላችሁ። ለምሳሌ ያክል እኛ ከዚህ በወር 15000 ብር 20000 ብር ብናገኝ በየጊዜው ዋጋ እየጨመረ ነውና ከኛ ገንዘብ ጋር እኩል እየሄደልን አይደለምና ኦንላይን ስራ የምንሰራበት ሰዓት ግን ያነ ቢጨምርም እኛ ግን የምናገኘው በዶላር እስከሆነ ድረስ የዋጋ ልዩነቱም ያን ያህል አይከብደንምና ብዙዎቻችን ደግሞ ታውቃላችሁ በኦንላይን ስራ እንዲሁም ደግሞ በኮንቴንት ክሬሽን ሊሆን ይችላል። ብዙዎቻችሁ የምታውቁት አዶናይ ልታዩት ያላችሁ ከዚህ በፊት በተደረገው ቲክቶክ ክሬቲቭ አዋርድ ላይ እስከ መኪና ድረስ ያገኘበት በቃ ብዙዎቹ መመልከት ይችላልላችሁ ምን ያክል የተለወጡበት እንደሚገኙና እኔ ከነሱ ተሽዬ ለመምከር ምናምን ሳይሆን እኔም በአቅሜ ግን ራሴን ችዬ ነው የምፈልገው ዕቃ ገዝቼ ለምሳሌ አሁን እዚህ የምትመለከቱት አይፎን ስልክ ነው። አይፎን 16 ፕሮ ማክስ ነው። እኔ ኦንላይን ስራ ባልሰራ በምንም ታምር ይሄን ስልክ ልገዛ ወይም ደግሞ አፎርድ ላደርገው አልችልም። በተጨማሪ የሚቀርጽላችሁ በካሜራ ነው። እዚህ የምትመለከቱት ስቱዲዮ ላይ በቃ ሁሉም ነገር ራሴን ችዬ ያገኘሁበትና በኦንላይን ስራ ያገኘሁበት መንገድ ስለሆነ ዛሬ ደግሞ ለእናንተ ባጋራችሁ ትልቅ ደረጃ ያደርሳችሁ እያስባለሁ። የሆነ ሰዓትም ደግሞ የሆነ ያክል ገንዘብ ሰርታችሁበት $1000 ተሰሩበት በየኮሜንቱ እየመጣችሁ ዳጊ ያመሰግናለሁ እንድትሉኝ አልጠራጠርም። ስለዚህ ዛሬ ወደ 3 ከፍዬበታለሁና እዚህ ላይ ምን ማድረግ እንዳለብን ዝርዝር ያስቀምጨላችኋለሁ። እስቲ መጀመሪያ ልዘርዝርላችሁና መጨረሻ ላይ መደረጃ ያስቀምጥላችኋለሁ። ሶስቱን ልዘርዝርላችሁ። ኦንላይን ስራ ለመስራት ብናስብበት ሰዓት በሶስት የዘረዝርኩላችሁ። አንደኛ ፈጣን ስራ የምትፈልጉ ወይስ ቋሚ የሆነ ገንዘብ የምትፈልጉ? ማለትም ፈጣን ገንዘብ ያለው ወይስ ተለፍቶበት የሚገኝበት ኦንላይን ስራ? ይሄን እንደ አንደኛ ያዙት። ሁለተኛው ደግሞ ገንዘብ ኢንቨስት ብናደርግበት ወይስ ሰዓት ኢንቨስት ብናደርግበት? በደንብ ስለምዘረዝርላችሁ ምንም እንዳያስጨንቃችሁ። ሶስተኛው ደግሞ እንደ ሙሉ ጊዜ ስራ ወይስ እንደ ትርፍ ጊዜ ወይም ደግሞ እንደ ፓርታይም ስራ ነው መስራት የምትፈልጉ ኦንላይን ስራ? ማለትም በትርፍ ጊዜ ስራችሁ መስራት የምትፈልጉት ነው። አሁን ሶስቱን በምዘረዝርላችሁ ሰዓት እንደዚህ ብያችኋለሁ። አሁን ወደ አንደኛው እንለፍና በደንብ ላስረዳችሁና እናንተ ከሶስት ወይ መቻችሁ እርግጠኛ ነኝ አንዱን ይዛችሁ ወይም ደግሞ አንዱን ሳይድ ይዛችሁ ነው የምትቀሩ አልጠራጠርም። አሁንም ሰብስክራይብ ያደረጋችሁ ካላችሁ ግን እርግጠኛ ነኝ እስካሁን ሰብስክራይብ ካደረጋችሁ አሁን ታረጋላችሁ። ላሳያችሁ። ከፈጣን ገንዘብ ወይም ደግሞ ቋሚነት ወዳለው ገንዘብ ስራ በመጣላችሁ ሰዓት ማለትም ይሄ የዘረዘርኩላችሁ ሀሳብ ማለት ነው። አንደኛ ደረጃ ያስቀምጡበት ምክንያት ፈጣን ገንዘብ በመጣበት ሰዓት አንደኛ ልንሰራው የምንችል በዚህ መንገድ መሰላችሁ ሪፈራል ፕሮግራም አንደኛ መውሰድ ትችላላችሁ። ሪፈራል ፕሮግራም ማለት ሰው መጋበዝ ማለት ነው። ኤም ታሶስ ካላችሁ በኤርድሮፕ ማየት ትችላላችሁ። እንዲሁም ደግሞ ቅድም ያሳዩዋችሁ $928 የሰራሁትም በዚህ አይነት መልኩ ነው። ነገር ግን ይሄ መንገድ ያስጠላል ወይም ደግሞ አንዴ ስለምናገኝበት ቀጣይነት የለውም ማለት ሳይሆን ከአንድ ፕሮጀክት ወይም ደግሞ ከአንድ ስራ ላይ ግን እንደ አንድ ጊዜ ስራ ብቻ የምትወስኑት ማለት ነው። ፈጣን ገንዘብ ስላችሁ ግን ብዙዎቻችሁ እንዳትንቁት ለመሰላችሁ እዚህ ላይ አንድ ሰው ስጋብዙ $5 ነው ሲከፍለኝ ነበር ማለት ነው። $5 ማለት ወደኛ ሲቀየርኮ ኦልሞስት ወደ 700-800 ብር አካባቢ ይመጣልና ለአንድ ሰው ማለት ነው። በጓደኞቻችሁ በቤተሰቦቻችሁ 10 ሰው ኖር ይችላል። 10 ሰው ብታስገቡ ኦልሞስት ወደ 8000 ወደ 10000 ብር አካባቢ ዶላሩም ደግሞ በዛው ልክ ማየት ይችላልላችሁና ይሄን ታሳቢ ያደርጋችሁ። እንዲሁም ደግሞ ተጨማሪ ፕሮጀክቶች ሊመጡ ስለሚችሉ እነዛ ነገሮች ላይ ደግሞ ሪሰርች ያደርጋችሁ ብትቆዩ ትልቅ ነገር ታገኛላችሁ ማለት ነው። ይሄን ነገር ደግሞ በደንብ ለማሳካት ምን ማድረግ አለብኝ ካላችሁ አንደኛ ደረጃ ቴሌግራም ግሩፖች እየገባችሁ ሰዎች በማይቀድሟችሁ ሰዓት እኔም ድሮ ግሩፕ ከፍቼ ነበር። በጣም ብዙ ሰው ስካም ያደርግበት በሚመጣበት ሰዓት ነው ያንን ግሩፕ የዘጋሁት እንጂ በጣም ብዙ ሰው ይገባበዝ ነበርና በዚህ መልኩ አድርጋችሁ ማግኘት ትችላላችሁ። ነገር ግን መጠንቀቅ አለባችሁ። ምክንያቱም እነዛ ሰዎች ከዛ ውስጥ ሲገቡ ይጎዳሉ ወይስ አይጎዳ የሚለውንም እናንተ አብራችሁ ቼክ ማድረግ አለባችሁ ማለት ነው። ለአንድ ሰው እስከ $5 ይከፍላችሁ ይችላል። ወይም ደግሞ 10 ሰው ስጋብዙ ደግሞ እስከ $7 የሚከፍላችሁ ደግሞ ሚፓስ ይባላል ነው። ከዚህ በፊት አሳይቻችኋለሁና በሁለቱም ምን ያክል ገንዘብ እንደተሰራበት ብዙዎቻችሁ ተመልክታችኋል። አብዛኞቻችሁ የሚሰራችሁ ደግሞ እንዴት አድርገው ዊዝድሮው እናድርግ እያላችሁ በቴሌግራም ይጠይቃችሁ ነበርና ለብዙዎቻችሁ እንዴት አድርጋችሁ ዊዝድሮው ማድረግ እንዳለባችሁ ወይም ደግሞ ገንዘብ ማውጣት እንደምትችሉ አሳይቻችኋለሁ ማለት ነው። እዚህ ላይ ሆናችሁ ደግሞ እንዴ ወደ ቋሚ ገንዘብ እንቀይረው ብትሉ ምን ማድረግ እንዳለባችሁ ልንገራችሁ። ወደ ቋሚ ገንዘብ መቀየር ከፈለጋችሁ አንደኛ ማድረግ የሚጠበቅባችሁ ኮንቴንት ክሬተር ብትሆኑ ይመረጣል። ምክንያቱም እናንተ መጀመሪያ ሰው ሊያምናችሁ ይገባል ማለት ነው። ማንም ሰው እየመጣ እዚህ ግባ ስላላችሁ እናንተ አታረጉትም። ስለዚህ ኮንቴንት ክሬተር ከሆናችሁ ግን በዚህ ዙሪያ የምትሰሩ ካላችሁ ግን ለምሳሌ አክላውን እኔ የሆነ ኦዲየንስ ገንብቻለሁ
አደርጋለሁ። እኔ የሚታመን የሆነ ካልሆነ መስጠቀር ለማንም ሰው በጥቼ ዝም ብዬ ይሄን ቦታ ጆይን አደርጋለሁ። ስለዚህ እናንተም የግዴታ መጠቀም አለባችሁ። ለምሳሌ አክላው እኔ ጆይን ካስደረኳችሁ በኋላ እናንተ ደግሞ ሌላ ሰው ሄዳችሁ ጆይን ታስደርጉ እኩል ተመጣጣኝ ሆነ እንዲሁም ደግሞ እኩል ከኔ ጋር ሪዋርድ ማግኘት አለባችሁ። በዛ መልኩ የሰሩ ሰዎች ናቸው አብዛኛው። እንዴት አድርገን እናወጣ? ለምሳሌ አክላው እኔ $928 ሰራ አንድ አብሮ ይሰራ የነበረ ደግሞ ወይም ደግሞ ቴሌግራም ላይ እስከ $435 አካባቢ ዶላር ማለት ነው አውጥቶ በበቀደም ራሱ እንዴት አድርገን ማውጣት ይችላል ያለ ነበርና አካውንቱ ከባንክ አካውንቱ ጋር እንዴት አድርገን ማግኘት እንዳለበት አሳየሁት። በበቀደም ደግሞ ስትራይፕ አካውንቱን ካገናኘ በኋላ እሱም ዊዝድሮ አድርጎታል ማለት ነው። በዚህ መልኩ መስራት የምንችልና አሁን ደግሞ ትንሽ ልዘርዝርላችሁ። ይሄንን ስራ ደግሞ ወደ ቋሚ መቀየር ከፈለጋችሁ ሪፈራሉ የግዴታ ኢንቨስት የሚፈልግ መሆን አለበት ማለት ነው። ትንሽ ከዚህ በፊት እንደዚህ አውርቻችሁ አለቁም። ዛሬ ዲቴል ለማወራችሁ ጋይስ ማለት ነው። ማንም ሰው የሚያደርገውን ነገር ነው። ደግሞ ትላልቅ ፎሬክስ ትሬደሮች የምትሏቸውም ቢሆኑ እንደዚህ አይነት መንገዶች ይጠቀማሉ ማለት ነው። ለምሳሌ እነሱ ፎሬክስ ትሬደሮች ወይም ደግሞ እንደዚህ ፎሬክስ ትሬድ የሚያደርጉት ኮንቴንት ክሬተር ሆኑ በጣም ነው የሚጠቀሙና ይሄን ነገር ወደ ቋሚ መቀየር ከፈለጋችሁ ለምሳሌ እናንተም ፎሬክስ ትሬድ የምታደርጉበት አንድ አፕሊኬሽን ወይም ደግሞ ብሮከር ሊኖራችሁ ይችላል ማለት ነው። እነዛን ሰዎች የምትጋብዙበት ሰዓት እነሱን የማይጎድም ለራሳቸው እንደ ኖርማል ትሬድ ማድረግ ይችላሉ። ነገር ግን እነሱ ትሬድ የሚያደርጉበት ሰዓት እናንተ ለምሳሌ ያክል $10 ትሬድ የሚያደርጉ ከሆነ የሆነ ያክል ፐርሰንት ኮሚሽን ለእናንተ በየጊዜው ይገባላችኋል ማለት ነው። ስለዚህ እነሱ ትሬድ ያደርጉ እንጂ ሉዝ ያደርጉ ወይም ደግሞ ፕሮፊት ይስሩ፣ ለእናንተ ግን ምን ጊዜም ገንዘብ ይገባላችኋል ማለት ነው። ጋይስ የሪፈራል ፕሮግራምን ገንዘብ እንደቀላል አትዩት ማለት ነው። ምክንያቱም ለመሰላችሁ እናንተ ማትለፉበት ነው። ፓሲቭ ኢንከም ማለት ሪፈራል ፕሮግራም የሆነ ስራ ነው ማለት ነው። ስለዚህ ሪፈራል ፕሮግራም ላይ ብዙዎቻችሁ ኢንቨስትድ ሆናችሁ እንደምትሰሩ አልጠራጠርም። በሰፊው በአንድ ቪዲዮ ይዤላችሁ ልመጣ ደግሞ ከፈለጋችሁ ስለ ሪፈራል ፕሮግራም አሁን ኮሜንት ላይ ሪፈራል ፕሮግራም እያላችሁ አስቀምጡልኝ። በደንብ ሰፊው ይዤላችሁ እመጣለሁ። ወደ ሁለተኛ ሰው ከማለፋችን በፊት ግን ስለማግዛችሁ ልጆች በደንብ ተናግሬ ነበርና 10 ሰው መርጬ ነበር። ነገር ግን ከ10ራችሁ መካከል እስካሁን 2 ሰው ብቻ ነው ቴሌግራም አካውንቱን ያስቀመጠልኝ። እባካችሁ ከዚህ በፊት የለቀቁትን ቪዲዮ ፖስት ገብታችሁ እያያችሁ የተመረጣችሁ ሰዎች ካላችሁ ቴሌግራም አካውንታችሁን አስቀምጡልኝ። በቅርቡ ከእናንተ ጋር መጀመር ፈልጋለሁ። እያንዳንዱ የምሰራውን ስራ እያንዳንዱ ማገኘው ገንዘብ እንዲሁም ደግሞ እንዴት አድርገን ማሳደግ እንደምንችል ከእናንተ ጋር አብሬ እያወራው ልክ እንደ ጓደኛ እናንተን የሆነ ያክል ገንዘብ እስከምትሰራው ድረስ አብሬያችሁ ከእናንተ ጋር ማገዝ ስለምፈልግ፣ ምክንያቱም አንድ ኮንቴንት ክሬተር ስትሆኑ እናንተ አገዛችሁ እስከዚህ ያደረሳችሁ እናንተን ደግሞ ማገዝ የምፈልግበት ሰዓት ስለሆነ ነው ማለት ነው። ስለዚህ ብዙዎቻችሁ ስላልገባችሁ ነው ያዛ መንገድ ላይ አሁን የገባችሁ ሄዳችሁ አካውንታችሁን አስቀምጡኝ። ቴሌግራም አካውንታችሁን ራሴ ዲኤም አረጋችኋለሁ፣ አወራችኋለሁ፣ ግሩፕ አስገባችሁና አብረን እንሰራለን። ወደ ሁለተኛው ሀሳብ እንለፍ። ሁለተኛው ደግሞ ኢንቨስት ታይም ወይስ ደግሞ ገንዘባችን ኢንቨስት እናደርግ። ይሄ በጣም ትልቅ ደረጃ ልንደርስበት የምንችልበት ስራ ነውና እዚህ ላይም ደግሞ ትንሽ ሰፋ አድርጌ ላስረዳችሁ። እናንተም ደግሞ ከዚህ ልትቀሩ ትችላላችሁ። እዚህ ላይ ደግሞ በነገርኳችሁ ብቻ ራሱ ስራ ልጀምሩ ትችላላችሁ። ስለዚህ ታይማችን ብቻ ኢንቨስት አድርገን ልንሰራበት የምንችል በመጀመሪያ ደረጃ ኮንቴንት ክሬሽን ነው ማለት ነው። ኮንቴንት ክሬሽን ስላችሁ ለምሳሌ ያክል ነው 400,000 ፎሎወር ገብቻለሁ ቲክቶክ ላይ ብዙዎቻችሁ ካላወቃችሁ ማለት ነው። በቀደም ወይም ደግሞ ትላንት መሰለኝ 400,000 ፎሎወር የገባው ማለት ነው። ስለዚህም ፎሎወር ያገኙት ገንዘብ ኢንቨስት ማድረግ ሳይሆን ራሴን ታይም ኢንቨስት ማድረግ እንዲሁም ደግሞ ምን መሰራት እንዳለበት ሪሰርች እየሰራው እንዲሁም ደግሞ ከዛም ደግሞ የራሴን ስኪል እየተጠቀምኩ ኤዲት እያደረኩ በቃ መቼም ከሰዓት ጋር የተገናኘ ነውና እናንተም ደግሞ እንደዚህ አይነት ፎሎ ስታገኙ አብዛኛው ሰው ይመስለዋልና ለምሳሌ ያክል ቴክኖሎጂ ኮንቴንት የምንሰራ ሰዎች እዛ አካውንታችሁ ማሳደግ በጣም ከባድ ነው። ታይም ብቻ በቂ ላይሆን ይችላል፣ ነገር ግን በታይም ብቻ ማሳደግ ይችላል ማለት ነው። እናንተ እዚህ የምትመለከቱ ሰዎች መቼም ሁላችሁ የቴክኖሎጂ ቪዲዮ መስራት አትፈልጉም፣ ኢንተርቴይንመንት መስራት የሚፈልግ ሰው አለ። ስለዚህ ያን ነገር ከገባችሁ ወይም ደግሞ ከሰራችሁበት በኋላ በኮንቴንት ክሬሽን ስፖንሰርሺፕ አለ። ነገር ግን ያን ስፖንሰርሺፕ ለማግኘት መጀመሪያ ደረጃ ኢንቨስትድ ናችሁ፣ በታይማችሁ በደንብ ተወስናችሁ ፎከስ አድርጋችሁ መስራት አለባችሁ። አለበለዚያ ፎሎወር አይመጣም፣ እንዲሁም ደግሞ ኢንጌጅመንት አይመጣም። አሁን አብዛኛው ሰው የሚያስቸግረው መሰላችሁ ለምሳሌ 200,000 300,000 500,000 600,000 ተከታይ ያለው ሰው አለ። ነገር ግን ኮንሲስታንት የሆነ ቪው ማግኘት ይከብደዋል። ያን ለማግኘት የግዴታ ታይማችሁን ወስናችሁ ኮንሲስታንት በሆነ መልኩ እናንተም ለሰዎች ፖስት ያደርጋችሁ ለሰዎች ጠቃሚ የሆነ ነገር ፖስት ያደርጋችሁ መስራት አለባችሁ። እነዛ ነገር የምታደርጉበት ሰዓት ፓርትነር ትሆናላችሁ። ቅድም ያልኳችሁ ማለት ነው። ታይማችሁ ኢንቨስት ያደርጋችሁ ብቻ የቅድሙ ሪፈራል ፕሮግራም እኔው ኮንቴንት ክሬተር ስለሆንኩ ነው ያንን ሰው ጋብዤ $928 ያገኘው ማለት ነው። እናንተም ይሄን ነገር አስባችሁ ደግሞ ኮንቴንት ክሬተር ለመሆን ሞክሩ ጋይስ። ገና ነው። ኢትዮጵያ ላይ ኦልሞስት ከ70% የሚሆነው ሰው አጠቃላይ እስካሁን ኢንተርኔት ተጠቃሚ አይደለም። እነዛ ሁሉ ኢንተርኔት ተጠቃሚ በሚሆኑበት ሰዓት እነዛ ሁሉ ወደ ኢንተርኔት የሚመጡበት ሰዓት በጣም ብዙ ፎሎወር ተጠቃሚ እናገኛልና አሁንም ጊዜው ገና ነው። በተለይ ደግሞ ለኢትዮጵያ ሁላችሁም መግባታችሁ እንዳይረሳ ማለት ነው። ምክንያቱም ሁሉ ጊዜ ማን ተመልካቹ ነው ይቀራል ጋይስ። እናንተም ሁሉ የሆነ ስራ ሊሆናችሁ ይገባል። ስለዚህ ኢትዮጵያ ላይ ቅድም እንዳልኳችሁ 70% የሚሆን ህዝብ እስካሁን ኢንተርኔት በደንብ እየተጠቀመ አይደለምና እነዚህ ሁሉ ሰዎች ሲገቡ ደግሞ ኢማጂን ምን ያህል ልንተኮስ እንደምንችልና ይሄን ነገር አስባችሁ ታይማችሁ ብቻ ተጠቅማችሁ መስራት ይችላልላችሁ። ከዚህ ጋር ተያይዞ ደግሞ ቴሌግራም አድም ኮንቴንት ክሬተር ከሆናችሁ ቴሌግራማችሁ ያደርግላችኋል። ከዛ ቴሌግራም አድም መስራት ይችላልላችሁ። ከዚህ በፊት ስለ ቴሌግራም አድ በጣም በሰፊ ነግሬያችኋለሁ። ላይክ አንድ ፖስት ታደርጉ ከ10 እስከ $15 የምትከፈሉ ይችላልላችሁ። ቴሌግራም ቻናል ከፍታችሁ ፖስት ላደርጋችሁ ብቻ በቃ እንትን ጽሁፍ ይላክላችኋል ወይም ደግሞ ፖስት ይላክላችኋል። ይወስዳችሁ ፎርዋርድ ታደርጉት ያን ያክል ክፍያ ታገኛላችሁና እንዴት አድርገን መጀመር እንችላለን የምትፈልጉ ካላችሁ ደግሞ እዚህ ከምትመለከቱት ቴሌግራም አድ ክላስ ከሚለው ማለት ቴሌግራም ቻናል ላይ ወይም ደግሞ ቴሌግራም አካውንት ላይ
ላይ ስታርት ብላችሁ ላኩልኝ። እንዴት መጀመር እንደምትችሉ ለእናንተ በዲቴል አስተምራችኋለሁ። እዛ ላይ እንዴት አድርጋችሁ መጀመር እንደምትችሉ፣ እንዴት አድርጋችሁ ዊዝድሮ ማድረግ እስከምትችሉ ድረስ እንዲሁም ደግሞ እኔ የምሰራባትን ገንዘብ የምሰራበትን ላይቭ ላይ እያወራን ማለት ነው የተቀረጸ ቪዲዮ አለ። ያንን ለእናንተ ሼር አደርግላችኋለሁ። መጀመር ትፈልጉ ካላችሁ እዚህ አስቀምጡልኝ ስታርት እያላችሁ። ሲቀጥል ደግሞ አሁንም ታይማችሁ ኢንቨስት አድርጋችሁ ቪዲዮ ኤዲተር ትሆኑ ትችላላችሁ፣ ግራፊክ ዲዛይነር ትሆኑ ትችላላችሁ። እኔ ቪዲዮ ኤዲተር ላይ ኤክስፒሪያንስ ድሮ ነበረኝና የራሴን ታሪክ ያጫወታችሁ ጋይስ። ስለ ግራፊክ ዲዛይነርም ተመልሼ እመጣላችኋለሁ። በቪዲዮ ኤዲቲንግ በመጀመሪያ ደረጃ እኔ ቪዲዮ ኤዲቲንግ ነው ስሞክር ነበር። በመጀመሪያ ደረጃ መቼም ሰራይ ነበር ታይሜን ኢንቨስት አድርጌ አሁንም የጌሚንግ ቪዲዮ ሰራይ ነበር። የምታስታውሱ ካላችሁ የድሮ ተከታዮች ካላችሁ ማለት ነው። ከዛ ያንን ነገር እያበላኝ እንዳልሆነ ሲገባኝ ወይም ደግሞ ገንዘብ እያመጣልኝ ሳይሆን ሲገባ ወደ ቪዲዮ ኤዲቲንግ ስኪል ለማሳደግ ሞከርኩ ማለት ነው። ያንን ስኪል ተጠቅሜ ደግሞ ለሆኑ ድርጅቶች ኮርስ ሰራላቸው ነበር ጋይስ። አንድ መጽሐፍ ላኩልኝና ቮይስ ኦቨር ሰርቼ ቪዲዮ ኤዲት አድርጌ ሙሉ አኒሜሽን ማለት ነው። ያንን አልፎ ደግሞ ራሴ እያንዳንዱ ነገር ጨርሼ ለአንድ ቪዲዮ 10 ደቂቃ ነው ጋይስ። በአሁኑ ቢሆን ኦልሞስት ወደ 3 ሺህ ወደ 4 ሺህ ለአንድ ቪዲዮ ተቀበሏቸው ይችላል ነበር። ለዛን ጊዜ ሰራላቸው ነበር፣ ግን ለአንድ ቪዲዮ እስከ 800 ብር ነውና ያንን በ10 ቪዲዮ ከሰራላችሁ በኋላ ወደ 8000 ብር አካባቢ ያገኘው ማለት ነው። ፕሮሰሴን መላችሁ ጋይስ። ከዛ በኋላ ያንን ነገር ካገኘው በኋላ ደግሞ በዛ መልኩ ተጠቅሜ ደግሞ እኔ የሰራሁበት መንገድ ደግሞ ለሰዎች እያስተማርኩም ደግሞ ራሴ ለማሳደግ ሞከርኩ ማለት ነው። የራሴን ስኪል በደንብ እየጨመርኩ መጣው። በመቀጠል ወደ ክሪፕቶ ዓለም ገባሁበትና ስለ ክሪፕቶም ደግሞ ታይም ኢንቨስት አድርጌ ያው ትንሽ ካወቅኩ በኋላ በዛም ደግሞ ኮንቴንት ክሬት እያደረኩ ደግሞ አብዛኞቻችሁ የምታውቁኝ በክሪፕቶ ዙሪያ ነውና ከዚህ አንፃር ነው የመጣሁበትና እስኪላችሁን ለመጠቀም ሞክሩ። ወደ ግራፊክ ዲዛይን የመጣበት ሰዓት ደግሞ ለምሳሌ ያክል አሁን ወደ እኔ ቪዲዮ የምትመጡበት ሰዓት መጀመሪያ የምትመለከቱት አሁን ይሄን ተምኔል ነው። ከድሮ ቪዲዮዎች ወይም ደግሞ አሁን የዘረዘሩት ዩቲዩብ ላይ ያሉት ቪዲዮዎች አጠቃላይ ተምኔል አላቸው። እነዛን ተምኔሎች ማሰራቸው ደግሞ ገንዘብ እየከፈልኩ ነው። ስለዚህ ግራፊክ ዲዛይነር ከሆናችሁና በደንብ ስኪል ካላችሁ ሌላ ሰው ጋር መሄድ አይጠበቅባችሁም። እኔም እዚሁ ላስቀራችሁ ወይም ደግሞ ልቀጥራችሁ እችላለሁና ስለዚህ ያንን አስተዋችሁ ለመግባት ሞክሩ ማለት ነው። አይ ነው እነዚህ ነገሮች አጠቃላይ በነፃ ዩቲዩብ ላይ መማር ትችላላችሁ። ነገር ግን ትንሽ ደግሞ አድቫንስድ ከሆነ ገንዘባችሁ ኢንቨስት አድርጋችሁ ደግሞ ተምራችሁ ወደ ስራ መግባት ትችላላችሁ ማለት እስካሁን የነገርኳችሁ ነገሮች። ስለዚህ በገንዘብም በታይምም ተቀራራቢነት አለ። ነገር ግን መጀመሪያ ማስቀደም ያለባችሁ ታይማችሁ፣ ከዛ በኋላ ወደ ገንዘብ ኢንቨስት ታደርጉበት ትመጣላችሁ ማለት ነው። ገንዘብ ኢንቨስት እያደረግን ምን እንስራ ብትሉ ደግሞ አንደኛ እኔ የምጠቀምበት ወይም ደግሞ እኔ የምመክራችሁ ክሪፕቶ ማለት ነው። ክሪፕቶ ላይ እንዴት እንሰራለን ካላችሁ ለምሳሌ ያክል እኔ የምቀረጽበትን ካሜራ ወይም ደግሞ እንዴት አድርጌ ባሳያችሁ ጋይስ፣ ለማሳየት በጣም ከባድ ነው እንጂ ለእናንተ አሁን ባሳያችሁ በጣም ይቀለኝ ነበር። እዚህ የምትመለከቷት DJI Osmo Pocket 3 ወይም ደግሞ አሁን እዚህ የምትመለከቷት ማለት ነው። እቺን ካሜራ የገዛሁት ከዚህ በፊት ነግሬያችኋለሁ $14 ወይም ደግሞ $15 ብቻ ነው ማለት ነው። ይሄም ያልኳችሁ ከዚህ በፊት ነግሬያችኋለሁ። $14 ወደ $600 ቀየርኩት። ከዛም 100 ምናምን ሺህ ብር መጣ። እቺን ካሜራ ገዛኋት ማለት ነው። ስለዚህ መጀመሪያ ግን ይሄን ካሜራ ለመግዛት 0 ብር በወንድሮ ወደ $600 አላሳድገውም ነበር። ነገር ግን ቢያንስ ትንሿ $15 ስለነበረችኝ ያንን ቀየሬ እቺን ካሜራ ገዛኋትና አሁን ምን ማለት ፈልጌ ነው፣ ገንዘብ ኢንቨስት ያደርጋችሁ በዚህ አይነት መልኩ አድርጋችሁ መስራት ትችላላችሁ። አይ ነው ለኮንቴንት ክሬሽንም ገንዘብ ያስፈልጋል። ለምሳሌ ያክል ላይት የምትመለከቱት ካሜራ፣ ላፕቶፕ እያንዳንዱ ስቱዲዮ ሊሆን ይችላል። ነገር ግን ይሄን ነገር የምታሳኩት መስላችሁ መጀመሪያ ታይማችሁ ኢንቨስት አድርጋችሁ ከሰራችሁ በኋላ ታይማችሁ ኢንቨስት ባደረጋችሁ ገንዘብ ስታገኙ ገንዘቡ እንደማምታችሁ ኢንቨስት ታደርጉበትና ተጨማሪ ገንዘብ ታገኛላችሁ ማለት ነው። ታይም አለ። ከዛ ታይሙን ኢንቨስት አድርጋችሁ ትንሽ ገንዘብ ታገኛላችሁ። ያንን ትንሽ ገንዘብ ደግሞ ኢንቨስት ታደርጉትና ትልቅ ገንዘብ ታገኛላችሁ ማለት ነው። ላይክ ፕሮሰሱ እንደዚህ በቃ እንደዚህ ትራያንግል እየሰራ ነው የሚሄድና ይሄን ነገር ማስተዋል ይጠበቃል። አሁን ደግሞ ወደ ሶስተኛው ሀሳብ እናልፋለን። በተለይ ቴሌግራም አድ የምትፈልጉ ካላችሁ ግን ወይም ደግሞ ቴሌግራም ገንዘብ መስራት የምትፈልጉ ሰዎች ካላችሁ እንዴት ማር እንችላለን የምትሉ ካላችሁ እዚህ ከምትመለከቱት ቴሌግራም ቻናል ላይ አድ መሆን ትችላላችሁ። ስታርት እያላችሁ ላኩልኝ። አሁን ነው መዘገባችሁና ወደ ስራው መግባት ትችላላችሁ። ወደ ሶስተኛው ሀሳብ እንለፍ። ሶስተኛው ላይ ደግሞ ሙሉ ስራ ነው ያሰባችሁ ወይስ ደግሞ እንደ ፓርት ታይም ነው ያሰባችሁ? እቺ ላይ በጣም ብዙ ሰው ፎከስ አድርጎ ሊሰራበት ይገባል። ምክንያቱም እኔም ጓደኛ ስላለኝ ነው ማለት ነው። በኮንቴንት ክሬሽን ኦልሞስት ወደ 150-60 ሺህ ተከታይ ያለው ሰው አለ። ነገር ግን አሁን ያንን ስራውን ሙሉ ለሙሉ እየረሳው መጥቷል። ምክንያቱም ዋና ስራ ብሎ የያዘው ኮንቴንት ክሬሽን ስላልነበር አሁን እያዘናጋው መጥቷል ማለት። ስለዚህ እናንተ ማሰብ ያለባችሁ አንድ ስራ ስትጀምሩ እንደ ሙሉ ስራ ወይስ እንደ ፓርት ታይም ብላችሁ ማሰብ አለባችሁ ማለት ነው። እንደ ሙሉ ስራ ካላያችሁ ወይም ደግሞ እቺናት መዋጫ ብላችሁ ካላሰባችሁ ድረስ ቢያደርግላችሁ ራሱ ፕሮፊቴብል ልትሆኑ አትችሉም። ምክንያቱም ምን ጊዜም ጭንቅላታችሁ የሚያስብ እንደ ተቀያሪ ስራ ወይም ደግሞ አማራጭ ያለኝ ነው የሚያስብ። ይሄን ነገር ታሳቢ አድርጋችሁ ብዙዎቻችሁ በደንብ ትኩረት አድርጋችሁ ብትሰሩ መክራችኋለሁ ማለት ነው። እስካሁን ከነገርኳችሁ ሶስተኛው ሀሳብ ትንሽ ከሌሎቹ አነስ ያለች ሆን ይችላልሽ። ቢሆንም ግን እነዚህ ነገሮች ተመርኩዛችሁ ደግሞ በደንብ መስራት ትችላላችሁ ማለት ነው። እንደ ሙሉ ስራ ካሰባችሁ ግን ጋይስ አሁን መክራችሁ ኮንቴንት ክሬሽን ለመጀመር ሞክሩ። ከዚህ የተሻለ ገንዘብ የምትሰሩበት በዚህ ሰዓት ልታገኟችሁ። ምክንያቱም ኮንቴንት ክሬሽን እስከሆናችሁ ድረስ ተሰሚነት አላችሁ። እዛው ስኪላችሁን ያሳደጋችሁ ተጨማሪ ስራ መስራት ትችላላችሁ። ከብዙ ድርጅቶች ጋር ፓርትነር መሆን ትችላላችሁ። ስፖንሰርሺፕ ይኖራችኋል። እንደ ሙሉ ስራ አሰባችሁ የምትሰሩ ካላችሁ ማለት ነው። በፓርታይም ከሆነ ግን እናንተን ፎከስ ስለሚጎድል ከሰዎች ጋር ኮንታክት የምታደርጉበትን መንገድ፣ ፓርትነርሺፕ የምትመሰርቱበትን መንገድ ለእናንተ እየቀነሰባችሁ ስለሚመጣ ይሄን ነገር ታሳቢ ያደርጋችሁ። መቼም እስካሁን የነገርኳችሁ ነገር ታሳቢ ያደርጋችሁ በደንብ ትሰራላችሁ ተስፋ አደርጋለሁ። ሰብስክራይብ ማድረግ እንዳይረሳ፣ ቅድም ያልኳችሁ እንዳትረሱ፣ ኮሜንት ማድረግ እንዳይረሳ። ከዚህ መካከል እስካሁን ከነገርኳችሁ በሰፊው እንዲሰራላችሁ የምትፈልጉትን ደግሞ መርጣችሁ ኮሜንት ላይ አስቀምጡልኝና ያን ወዲያውኑ
በቀጣይ ቪዲዮ ይዤላችሁ እመጣለሁ ማለት ነው። እስካሁን አብራችሁ ቆዩት። ዳጊ ነኝ። ስለ ቴሌግራም አድብ ማለት ፈልጉ ካላችሁ በዚህ ቴሌግራም ዴም ማድረግ እንዳይረሳ ስታርት እያላችሁ ይመቻችሁ። ወዳችኋለሁ።